ቀሚስ መቼ ይወጣል? የፋሲካ ዋዜማ ይወጣል። አሁን ትውልዱ 55 ቀን ይጾምና ቅዳሜ ለእሑድ ዋዜማ ብሎ ጭፈራ ቤት ያድራል። ያኛው ቀሚስ ወጣ ማለት ነው። አሁን በዚህ እግዚአብሔርን እያታለልን ነው። እግዚአብሔር ሞኝ ይመስላችኋል? በእንደዚህ አይነት ሁኔታ አሁን በጣም ብዙ ቀጠሮ ካሁኑ ጀምሮ ቀጠሮ እየያዘ ይኖራል። ጾሙ ይፈታና እዚህ ጋር ጠብቀኝ፣ እዚህ ጋር እንገናኛለን፣ ወይ አንቺ ትመጫለሽ ወይ እኔ እመጣለሁ እያለ ቀጠሮ ይይዛል አጀንዳ ላይ። ጎበዝ፣ በእንዲህ አይነት ሁኔታ አሁን መጾም አይከብድም? ለምሳሌ በጥንቱ ስርዓት ወርሃዊ ልማድ ወይም በወርሃዊ ልማድ የሚመጣው ደም የመርገም ምልክት ነው፣ የርግማን ምልክት ነው። ስለዚህ ያ የርግማን ምልክት ነበር። ሌላው ቀርቶ በብሉይ ኪዳን ወርሃዊ ልማድ ላይ ያለችን ሴት ማለት ነው የልብሷን ጫፍ የነካ ማንኛውም ሰው እስከ 12 ሰዓት ድረስ የረከሰ ነው። የልብሷን ጫፍ የነካ የምኗን ጫፍ የነካ አልኳችሁ? የልብሷን ጫፍ የነካ ሴቲቱ አይደለችም ማለት ሴቲቱ ወርሃዊ ልማድ ላይ ሆና ደም እየፈሰሳት በዚያ ቅጽበት አንድ ወንድ ተሳስቶ ሳያውቅ እንኳን የቀሚሷን ጫፍ ቢነካ፣ የነጠላዋን ጫፍ፣ የመቀነቷን ጫፍ ቢነካ ወይም እሷ የለበሰችው ልብስ ጫፍ ቢነካ ወይኔ ወርሃዊ ልማድ ላይ ነኝ እኮ ብትለው ያ ሰው እስከ ማታ ድረስ ርኩስ ነው ነው የሚለው። የልብ ወለድ መጽሐፍ ቤተክርስቲያን ተቀምጦ ማንበብ አይፈቀድም። ፊልም ማየት መንፈሳዊ ያልሆነ ስጋዊ የሆነ ዓለማዊ የሆነ ፊልም ማየት በቤተክርስቲያን አይፈቀድም። ዘፈን መስማት ክርስቲያን እንደመሆናችን አይፈቀድም፣ ይታወቃል። በቤተክርስቲያን ቅጽር ደግሞ ዘፈን መስማት እጥፍ ድርብ ኃጢአት። ዝም ብሎ መቀመጥ አይፈቀድም። ያችሁ እንዲህ አይነት ነውር ተሸክሞ የዝሙት ሐሳብ ያለበት አይቅረብ የሚለው ቅዳሴ ላይ ያለው አዋጅ ትዝ ይላችኋል። ያን ተሸክሞ መምጣት የመግደል ሐሳብ፣ ወንጀል፣ ክፋት፣ ተንኮል፣ ቂም፣ በቀል፣ ብሔርተኝነት፣ ዘረኝነት ይሄን ተሸክሞ ቤተክርስቲያን ውስጥ መኖር አይከብድም። ጫማ አድርገን እኮ ብንገባ ይሻላል። ሚመና ወንጀል ተሸክመን ከምናስቀድስ፣ ክፋት ተሸክመን ከምናስቀድስ፣ ነውር ተሸክመን ከምናስቀድስ ጫማ አድርገን ብናስቀድስ ይሻላል። ለምን? ጫማው በራሱ ርኩስ አይደለም፣ ለአክብሮት ነው የምናወልቀው። የኛ ችግር ጫማውን አውልቀነዋል፣ በልባችን ግን መርዝ ተሸክመናል። የመጨረሻ ሐሳብ ልንገራችሁ። እባብ ውሃ ሲጠጣ ምኑን ያስቀምጣል? መርዙን አስቀምጦ ነው ውሃ የሚጠጣ። እኛ መርዝ አስቀምጠን እንኳን ውሃ ለመጠጣት ቃል እግዚአብሔር ለመስማት አንመጣ። መርዙንም ይዘነው እንመጣለን፣ መርዙንም እንደገና ተመልሰን ይዘነው እንሄዳለን። እግዚአብሔር በእውነት መርዛማ ሆኖ ከመኖር ሁላችንንም ይሰውረን። በዚህ ጾም በተለይ አንዱ መለማመድ ያለብን ይህንን ነው። ይህንን ካላደረግን ግን ጌታ ጅራፉን ያነሳን፣ ያጸዳናል፣ ይገርፈናል። በተወሰኑ ደቂቃዎች የምንማማርበት የትምህርት ርዕስ የገመድ ጅራፍ በሚል ርዕስ ይሆናል። ስለዚህ የገመድ ጅራፍ በሚል ርዕስ ስርዓተ ቤተክርስቲያንን በጣም ለጥቂት ደቂቃዎች እንመለከታለን። ይህንን ርዕስ የመረጥኩት አሁን ተቀምጬ ነው። ሰዓቱን ሳየው እዚህ ሰዓት እንደደረሰን ሲገባኝ ምናልባት ባሰብኩት በተዘጋጀው ርዕስ ባስተምር ረዘም ያለ ደቂቃ ስለሚያስፈልገኝ እንዳላስጨንቅ እናንተን ጊዜውንም እንዳልወስድ አብዛኞቻችሁ ከሩቅ አካባቢ እንደመጣችሁ ስለምረዳ በተወሰነ መልኩ ከዚህ አንፃር ጥቂት ደቂቃዎችን ውስን ደቂቃዎችን ወስደን የገመድ ጅራፍ ምን እንደሆነ በቤተክርስቲያን ስርዓት መልኩ የተወሰኑ ነጥቦችን ተመልክተን እንቋጫለን። አምላካችን እግዚአብሔር በድጋሚ ለሁላችንም ምስጢርን ጥበብን ይግለጥልን። የገመድ ጅራፍ በሚል ርዕስ ለዚህ ትምህርት ርዕስ የሰጠሁት ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ከትናንትና ጀምሮ በሚነገረው ወንጌል ላይ በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 15 ላይ የሚገኝ ቃል አለ። ይሄም ቃል ምንድነው? ያው ጌታችን ወደ ምኩራቡ ወደ ኢየሩሳሌም ምኩራብ ወደ ታላቁ መቅደስ በሄደ ጊዜ በዙሪያው የሚሸጡ የሚለውጡ በጎችን፣ በሬዎችን፣ ርግብን እንደገና ደግሞ የገንዘብ ልውውጥ የሚያደርጉ ሰዎች ነበሩና ጌታችን መጥቶ የሚሸጡትን በሬዎች፣ የሚሸጡትን በጎች፣ የሚሸጡትን ርግቦችና የሚለወጡትን ገንዘቦች እነዚህን አስወጣ ይላል ከቤተ መቅደሱ።
በደንብ ልብ ብላችሁ ስሙኝ። ወደ ነጥቤ እስክመጣ ድረስ እንድታገኙኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱን ያጸዳው ሁለት ጊዜ ነው። ሁለት ጊዜ ነው። ስንት ጊዜ ነው አልኳችሁ? ቤተ መቅደሱን ያጸዳው ሁለት ጊዜ ነው። የመጀመሪያው ቤተ መቅደሱን ያጸዳው በ30 ዓመቱ ሲሆን ሁለተኛው ደግሞ በ33 ዓመቱ ነው። የመጀመሪያው በስንት ዓመቱ አልኳችሁ? በ30 ዓመቱ። ሁለተኛው በስንት ዓመቱ አልኳችሁ? በ33 ዓመቱ። የመጀመሪያው ምኩራብን ያጸዳው ማስተማር ሲጀምር ነው። ሁለተኛው ምኩራቡን ያጸዳው ግን ማስተማር ሲጨርስ ነው። ደግመዋለሁ። የመጀመሪያው ምኩራቡን ያጸዳው ማስተማር ሲጀምር ነው። ሁለተኛው ግን ምኩራቡን ያጸዳው ማስተማር ሲጨርስ ነው። የመጀመሪያው ምኩራብ ያጸዳው ከቃና ዘገሊላ ሰርግ በኋላ በቃና ዘገሊላ ተአምራት ካደረገ በኋላ ወደ ቅፍርናሆም ሂዶ ለ12 ቀናት ከቆየ በኋላ ከዛ በኋላ ወደ ኢየሩሳሌም ወጥቶ በፋሲካ ሰሞን ስለነበረ በዚያ ወቅት ነው ምኩራቡን ያጸዳው። ያኔ ነው። ያን ጊዜ ጌታ የ30 ዓመት ነበረ። ይሄኛውን ምኩራብ ሁለተኛ ያጸዳው ግን በ33 ዓመቱ ነው። እሱም ደግሞ መጋቢት 22 ቀን ሆሳዕና ብለን በመናከብረው በዓል የተፈጸመ ነው። ከዚያ በኋላ አርብ ቀን ይሰቀላል። ስለዚህ የመጀመሪያ ምኩራቡን ያጸዳው በ30 ዓመቱ ነው ትምህርት ሲጀምር። ሁለተኛ ግን ምኩራቡን ያጸዳው በ33 ዓመቱ ነው ትምህርቱን ሲጨርስ። ሁለት ሶስተኛ በመጀመሪያ ምኩራቡን ያጸዳው ሰዎቹን አይደለም። ምኖቹን አይደለም? ሰዎቹን አይደለም ያባረረው፣ በጎቹን፣ በሬዎቹን፣ ርግቦቹን እና ገንዘቡን ነው ከቤተ መቅደስ ያስወጣው። በደንብ ስሙኝ። አሁንም ሶስተኛው በመጀመሪያው የማጽዳት ስራው በጎቹን፣ ላሞቹን ወይም ከብቶቹን ወይም በሬዎቹን፣ ከዛ ገንዘቡን፣ ከዛ ርግቦቹን እነዚህን ነው ያስወጣው እንጂ ሰዎቹን አይደለም። ምኖቹን አይደለም? ሰዎቹን አይደለም። በመጀመሪያው ማጽዳት በ30 ዓመቱ። በ33 ዓመቱ ግን መቅደሱን ሲያጸዳ ያጸዳው በሬዎቹንም አይደለም፣ ርግቦቹንም አይደለም፣ ገንዘቡንም አይደለም፣ በጎቹንም አይደለም፣ ሰዎቹን ነው። ምኖቹን ነው አልኳችሁ? ሰዎቹን ነው። በመጀመሪያው የማጽዳት ስርዓት ሰዎቹን አይደለም። በመጀመሪያው ምኖቹን አይደለም። በመጨረሻው የማጽዳት ስርዓት ግን ሰዎቹን ነው። እና በገመድ ጅራፍ ነው። ወገብረ መቅሰፍተ ጥብጣቤ ዘሃብ ይላል። ከገመድ የተሰራ መግረፊያ ጅራፍ አዘጋጀ ይላል። በመጀመሪያ ቁሳቁስን ነው ያስወጣው። በሁለተኛው ግን ሰዎቹን ነው ያስወጣው። ይሄ የቤተ ክርስቲያን ስርዓት ይባላል። ይሄን ነው ማስተምራችሁ አጭር ደቂቃ ወስጄ። ስርዓተ ቤተ ክርስቲያን የገመድ ጅራፍ ተብሎ የሚጠራው ይሄ ነው። በመጀመሪያው እንስሳትን ማስወጣት፣ በጎችን ማባረር፣ ርግቦችን ማባረር፣ ገንዘብን ማስወጣት። በመጀመሪያው የገንዘብ ፍቅርን ማባረር፣ የኛን ክፉ ጠባይ ማባረር፣ እንስሳዊ ጠባይን ማባረር፣ ሞኝነትን፣ አጉል ጅልነትን፣ እንደ በግ መሆንን ማባረር፣ አጉል የሆነ ጅልነትን። ለምን እንደ በግ የሚኮንበት ጊዜ ራሱን የቻለ አለው፣ ግን ደግሞ እንደ እባብ የሚኮንበትም ጊዜ አለ። እንደ ርግብ የዋህ የሚሆንበት ጊዜ አለ። እንደ እባብ ብልክ የሚኮንበት ጊዜ አለ። እንደ ርግብ የዋህ የምንሆንበት ሰዓት ላይ እንደ እባብ ከሆንን መርዛሞች እንሆናለን። እንደ እባብ ብልህ በሚሆንበት ሰዓት ላይ እንደ ርግብ የምንሆን ከሆነ ጅሎች እንሆናለን፣ ሞኞች እንሆናለን። ስለዚህ ሁለቱን ማጣጣም ይፈልጋል። እንደ በግ የምንሆንበት ጊዜ አለ። ነገር ግን እንደ በግ መሆን በማይገባን ሰዓት እንደ በግ የምንሆን ከሆነ ጅል እንባላለን፣ ሞኝ እንባላለን። የዋህነት ጅልነት አይደለም፣ የዋህነት ሞኝነት አይደለም። ስለዚህ ራሱን የቻለ ስርዓት አለው ለእያንዳንዱ። ይሄን ማናደርግ ሲሆን ይህንን ጠባይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ እንዲያባርር ስርዓት ይሰራን በአባቶቻችን በኩል። ከዚያስ ይሄን ስርዓት ማንጠብቅ ከሆነ እኛ ራሳችን እንወገዳለን። ከመወገድ እግዚአብሔር ሁላችንንም ይሰውረን። እነዚህን በስርዓተ ቤተ ክርስቲያን አባቶቻችን በሰሩት ስርዓት እንቃኛለን። የገመድ ጅራፍ በሉ እስኪ ሁላችሁም የገመድ በሉ ጅራፍ። የገመድ ጅራፍ ባጭሩ የቤተ ክርስቲያን ስልጣን ነው።
የቤተክርስቲያን ስልጣን፣ የቤተክርስቲያን ስርዓት፣ የቤተክርስቲያን ሕግ፣ የቤተክርስቲያን ደንብ፣ የቤተክርስቲያን መመሪያ። ይሄ የቤተክርስቲያን ስርዓት፣ የቤተክርስቲያን ሕግ፣ የቤተክርስቲያን ደንብ፣ የቤተክርስቲያን ትእዛዝ የተሰራው ከዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ካሳየንና ከሰጠን ነገር የተወሰደ ነው። ለምሳሌ በቤተክርስቲያን የማይፈቀዱ ነገሮች አሉ። አንደኛ በቤተ መቅደስ አቅራቢያ መብላት መጠጣትና ያለምንም ስራ መቀመጥ ክልክል ነው። ለምሳሌ እነዚህን ነገሮች ካደረግን የገመድ ጅራፍ ያስመዝዛል ማለት እንገረፋለን። የቤተክርስቲያን ስርዓት ይወጣል። በቤተክርስቲያን ዙሪያ መብላት መጠጣት ማለት በአውደ ምህረቱ ለቤተ መቅደሱ ቅርብ በሆነ ማለት ነው። ያየሁኝ ነው። ዳቦ እየተሰጣችሁ ነው። የቤተክርስቲያን ክፍል በጥንቱ ጊዜ በሁለት ይከፈላል፣ በሶስት ይከፈላል። ቅጽሩ በሶስት ተከፍሎ ይሰራል። በየ40 ክንዱ ነው የሚሰራው። በተለይ ደግሞ የቤተክርስቲያን ስርዓት ይህንን ባገናዘበ መልኩ የተሰራ ግን ምናልባት አሁን እንደዛ ስላችሁ እንዳትጨነቁ። የአሁኖቹ የከተማው ቤተክርስቲያን የዛን ያህል የመሬት ስፋት ስለሌለው ይሄ አውደ ምህረት ለምሳሌ እኛ የተቀመጥንበት መምህራኑ ያሉበት ቦታ አይበላበትም፣ አይጠጣበትም፣ ያለ ስራ መቀመጥም አይቻልም። እንዲህ ይላል ፍትሐ ነገሥት አንቀጽ 1 ቁጥር 12 ላይ እንዲህ ይላል፣ ይይደሉ ከመይጸውኡ ለረፊቅ ይላል። ዝም ብሎ ለመቀመጥ ማንንም መጥራት አይገባም ይላል። ዝም ብሎ ለመቀመጥ ወሬ ለማውራት፣ ስለ ፖለቲካ ለማውራት ቤተክርስቲያን መግባት አይፈቀድም። ስለ ዝሙት ለማውራት ቤተክርስቲያን መግባት አይፈቀድም። የማይሆን ነገር በስልክ እየተመለከቱ ቤተክርስቲያን መቀመጥ አይፈቀድም። የልብ ወለድ መጽሐፍ ቤተክርስቲያን ተቀምጦ ማንበብ አይፈቀድም። ፊልም ማየት፣ መንፈሳዊ ያልሆነ ስጋዊ የሆነ ዓለማዊ የሆነ ፊልም ማየት በቤተክርስቲያን አይፈቀድም። ዘፈን መስማት ክርስቲያን እንደመሆናችን አይፈቀድም፣ ይታወቃል። በቤተ ክርስቲያን ቅጽር ደግሞ ዘፈን መስማት እጥፍ ድርብ ኃጢአት ነው። ዝም ብሎ መቀመጥ አይፈቀድም። እና በቤተ ክርስቲያን መቀመጥ የሚቻለው በምን ሁኔታ ነው ካላችሁ ትናንትና እንደተናገርኩት ለጸሎት፣ ለምስጋና፣ ስለ እግዚአብሔር ለማሰብ፣ ስለ ክርስቶስ መከራ ለማሰብ፣ መጽሐፍትን ለማንበብ፣ በጎ ለማሰብ፣ ስለ ምጽዋት ለማሰብ፣ ስለ ርኅራኄ ለማሰብ፣ ስለ እነዚህ ጉዳዮች ብቻ ነው በቤተ ክርስቲያን መቀመጥ የሚገባው። ወንድና ሴት በቤተ መቅደስ አቅራቢያ ስለ ዓለማዊው፣ ስለ ዝሙት፣ ስለ ሩካቤ እንዲያወሩ አይፈቀድም። ስለ ዘላቂ ትዳር እንዲያወሩ ሊፈቀድ ይችላል ቁም ነገር ስላለው ጉዳይ። ነገር ግን ወጣቶቹ ነው ወንድና ሴት በመጠለያ ተቀምጠው ስለ ዓለማዊው ነገር፣ ስለ አልጋ ጉዳይ፣ ስለ መኝታ ጉዳይ ባልና ሚስትም ቢሆኑ ስለዚያ ጉዳይ ማውራት አይፈቀድም በቤተክርስቲያን ዙሪያ። ምንም እንኳን ንጹህ ቢሆንም መኝታው ንጹህም ቢሆን ቤተክርስቲያን የሚነገርበት የእግዚአብሔር ቃል ብቻ ነው። የሚታሰብበት የእግዚአብሔር ቃል ብቻ ነው። የሚነገርበት የእግዚአብሔር ክብር ብቻ ነው። የሚነገርበት የቅዱሳን ክብር ብቻ ነው። የሚነበብበት ቅዱሳት መጽሐፍት ብቻ ናቸው። የሚነበቡት ገድላት ድርሳናት ብቻ ናቸው። ይህን በደንብ ማወቅ ያስፈልጋል። በጣም ብዙ ሰው ትምህርት እየተሰጠ ቅዳሴ እየተቀደሰ ዝማሬ እየተዘመረ የሚረብሽ ሰው ሁሉ አለ። የሚያወራ ጮክ ብሎ የሚያወራ ሁሉ አለ። ቤተክርስቲያን ገብቶ ቤተ መቅደስ ገብቶ ቤተክርስቲያን ውስጥ ሆኖ ሞቅ ያለ ወሬ ሁሉ የሚያወራ አለ። እናንተ ይህን ታደርጋላችሁ ማለት አይደለም፣ አላውቅም እንደ አካባቢው ግን እንደ አጠቃላይ ግን ብዙዎቻችን በወሬ እንጠመዳለን። ውስጥ ሆነን ያችን እንትና እንዴት ሆነች የት ደረሰች እየተባለ ቤተ መቅደስ የሚሰማ ወሬ ይወራል። ክልክል ነው። የመጀመሪያው የገመድ ጅራፍ ያስመዝዛል፣ በገመድ ጅራፍ ያስገርፋል። የገመድ ጅራፍ የቤተክርስቲያን ስርዓት ነው። ካልጠበቅነው ይቀስፋል። ያ ጅራፍ ወደ መዓት ይለወጣል፣ ወደ ቁጣ ይለወጣል፣ ወደ ሞት ይለወጣል፣ ወደ በሽታ ይለወጣል። ስለዚህ ጥንቃቄ ያስፈልጋል። የመጀመሪያው በቤተክርስቲያን ማድረግ የማይገባ ይይደሉ ከመይጸውኡ ለረፊቅ ይልና ወለምሳህ ይላል፣ ግብዣ ለማድረግ ይላል። በተለይ ደግሞ መጠጥ ለመጠጣት የሚያሰክር ነገር በቤተክርስቲያን የሚከለከሉ ምግቦች አሉ። እንዳልኳችሁ ይሄ ጠባብ ስለሆነ ምናልባት ደጀ ሰላሙ ቅርብ ሊሆን ይችላል። ስለሱ አይደለም እየተናገርኩ ያለሁት። ግን በአውደ ምህረቱ ዙሪያ እንኳን አይደለም ሌላ ምግብ ይቅርና ጨውና በርበሬ ለምሳሌ ወደ ቤተ መቅደስ እንዳይገቡ ከሚከለከሉ ምግቦች ጨውና በርበሬ ያለበት ምግብ ወደ ቤተ መቅደስ ወደ አውደ ምህረት አይቀርብም፣ ክልክል ነው። ስለዚህ ምሳ ማድረግ፣ ግብዣ ማድረግ፣ መጠጣት፣ መስከር፣
እነዚህ ነገሮች በአውደ ምሕረቱ ዙሪያ የተከለከሉ ናቸው። ለምን? እግዚአብሔር የሚከብርበት ቦታ ስለሆነ። እንዲህ ይላል ፍትሐ ነገሥቱ አሁንም ይደሉ ከመይጸው ለረፊቅ ለመቀመጥ ወለምሳ ለግብዣ ውስተ አብያተ እግዚአብሔር በእግዚአብሔር ቤቶችልና ወታቦታቲው ቅዱሳት ይላል። ለቅዱሳት ታቦቶቹ ቅርብ ወደ ሆነ ቦታ ገብቶ መብላት፣ መጠጣት፣ መጥገብ እንዲያውም ስምዓት በሚባል ሃይማኖት አበው ላይ ደግሞ ስምዓት በሚባል ክፍል እንኳን አይደለም ምግብ ግብዣ ማድረግ ይቅርና ከመጠን በላይ በልቶ እያገሱ መግባት ራሱ ይከለክላል። አሁን አንዳንዱ ሰው ቢራውን ግጥም አርጎ ጠጥቶ ሆዱ ጠጥቶ እያገሳ እየተነፈሰ ጋን እየሸተተ ወደ ቤተ መቅደስ የሚገባ ሰው አለ። በልክ መሆን አለበት። በልቶ መግባት አይደለም ያልኳችሁ። ለምሳሌ ዋዜማ በሚቆምበት ጊዜ ተበልቶ ይገባል። ግን ከመጠን በላይ ከአቅም በላይ በልቶ ጠግቦ ሶክሮ ሞቅ ብሎ ወደ ቤተ መቅደስ መግባት ክልክል ነው። መጠን ያስፈልጋል። ኦርቶዶክሳዊነት መጠን ነው። ይሄ ካልሆነስ የጅራፍ ገመድ አለ። የምን ገመድ አለ? የጅራፍ ገመድ አለ። የቤተ ክርስቲያን ሥርዓት የመጀመሪያ በቤተ መቅደስ አቅራቢያ መብላት፣ መጠጣት፣ ያለ ስራ መቀመጥ፣ ያለ ጸሎት፣ ለፖለቲካ፣ ለመጥፎ ነገር፣ ለአድማ፣ ለሴራ መቀመጥ የተከለከለ ነው። ሁለተኛ በቤተ መቅደስ ዙሪያ መገበያየት አይፈቀድም ወይም ገበያ አይፈቀድም። በቤተ መቅደሱ አቅራቢያ በቤተ ክርስቲያኑ ቅጥር ውስጥ በአውደ ምሕረቱ ዙሪያ በነገራችን ላይ መጽሐፍ መሸጥ፣ ካሴት መሸጥ፣ ፍላሽ መሸጥ እነዚህ ነገሮች ሁሉ አይፈቀዱም። እዚህ የሚደረገው ምንድነው መሰላችሁ? አሁን ያው ሰዎች እንዳይቀየሙ ሲባል ለምሳሌ እኔ አሁን መጽሐፍ የሚሸጥ መጽሐፍ ይዤ ብመጣ ያው መምህር ቀሲስ ዮሴፍ እኔን እንዳይከፋኝ ብለው መጽሐፍ ይዘው መጥተዋን መምህር ስለዚህ ግዙ ብለው ሊያስተዋውቁ ይችላሉ። ከአክብሮት የተነሳ ያው ሰውም ማክበርም ስለሚገባ አበረታታትም አገልጋዮችን ስለሚገባ ከዛ የተነሳ እንጂ ክልክል ነው። መሆን ያለበት ምንድነው? ሱቆች አሉ ውጪ። ከዛስ መጽሐፎቹም ካሴቶቹም እዛ ይቀመጡና የመምህር ገሌ የዘማሪ ገሌ ካሴትና መጽሐፍ እዚህ ያለ በዚህ ብር እየገዛችሁ እንድትሄዱ እንድታበረታቱ ተብሎ ይነገራል እንጂ እዚህ ቦታ ሽያጭ አይከናወንም። ለምን? ይሄ ወንጌል በነፃ የሚሰጥበት ቦታ ነው። የእግዚአብሔር ምሕረት የእግዚአብሔር ርኅራኄ ያለ ዋጋ የሚሰጥበት የሚፈስበት የሚታደልበት ቦታ ነው። የምህረት አደባባይ ነው። የይቅርታ አደባባይ ነው። የርኅራኄ አደባባይ ነው። የእርቅ አደባባይ ነው። የሰላም አደባባይ ነው። ያለ ዋጋ የጌታ ምህረት የጌታ ፍቅር የሚሰጥበት ቦታ ነው። የሚታደልበት ቦታ ነው። አይሸጥም፣ ይሰጣል እንጂ አይሸጥም። ስለዚህ መገበያየት አይፈቀድም። ጌታ የገመድ ጅራፍ አበጅቶ ምንድነው ያደረገው? የአባቴ ቤት የጸሎት ቤት ይባላል። እናንተ ግን የሌባ የወንበዴ የነጋዴ ዋሻ አደረጋችሁ። ተገበያያችሁበት፣ ተሻሻጣችሁበት፣ ተከባበራችሁበት፣ ውለታ አወጣችሁበት፣ ገንዘብ አገኛችሁበት፣ ሸጣችሁ ለወጣችሁ፣ አውደ ምህረቱን አበላሻችሁ ብሎ ጌታ ይወቅሳል። መውቀስ ብቻ አይደለም፣ የገመድ ጅራፍ አበጅቶ ይገርፋል፣ ያስቀስፋል። አውደ ምህረቱን መጠበቅ ይገባል። የቤተክርስቲያኑን ግቢ እንደሚገባ መጠበቅ ይገባል። ይሄ ጥቅም ለማግኘት ብቻ ከመንፈሳዊ ጥቅም ውጪ ስጋዊ ጥቅም ለማግኘት የሚሰራበት አይደለም። ጥንቃቄ ይፈልጋል። እንዲህ ይላል ፍትሐ ነገሥቱ አሁንም አንቀጽ 1 ቁጥር 13 ላይ እንዲህ ይላል ይከውኖሙ ለሰየጥ ወለመወልጣን ተሳይጦ በውስተ ቤተ ክርስቲያን ይላል። የሚሸጡና የሚለውጡ ሰዎች በቤተ ክርስቲያን ውስጥ ይሸጡና ይለውጡ ዘንድ አይገባም ይላል። ሁለተኛ ይህን ካደረግንስ የገመድ ጅራፍ ይወጣል፣ የገመድ ጅራፍ ይገርፋል፣ የገመድ ጅራፍ ይገላል፣ የገመድ ጅራፍ ይቀስፋል። ከመቀሰፍ እግዚአብሔር ሁላችንንም ይሰውረን። ሶስተኛ ኢአማንያንና የተወገዙ ሰዎች ወደ ቤተክርስቲያን እንዳይገቡ ይከለከላል። የአዲስ ኪዳኗ ቤተክርስቲያን ስርዓት አላት፣ ህግ አላት። የተወገዙ ሰዎች ኢአማንያን ማለት አሁን እነዚህ ኢአማንያን የማያምኑ ሰዎች መግባት አይችሉም ሲባል ለመጎብኘት ሲሆን በአስተዳዳሪው ፈቃድ፣ በስብከተ ወንጌሉ ፈቃድ፣ በሌሎችም ሊቃውንት ፈቃድ፣ በአገልጋዮቹ በቄሰ ገበዙ በሊቀ ዲያቆኑ በእነዚህ ፈቃድ ቤተክርስቲያኑ ዙሪያውን እንዲያዩ ሊፈቀድላቸው ይችላል። ጥንቃቄ ግን ይደረጋል ከብዙ ነገር አንጻር። ይህን ብዙ አልናገርም። ሁለተኛ የተወገዙ ሰዎች ለምሳሌ ከምስጢር የተለዩ ሰዎች፣ ከቁርባን እንዳይቀርቡ የተለዩ ሰዎች፣ በሃይማኖት ሕጸጽ የተገኘባቸው ሰዎች፣ የቤተክርስቲያንን ሥርዓት ሳይጠብቁ የተገኙ ሰዎች ተወግዘው ከተለዩ ወደ ቤተ መቅደስ እንዳይገቡ ይከለከላሉ። ግን በጣም የሚደንቃችሁ ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ፍትሐ ነገሥት አንቀጽ 12 እና 13 ላይ ስትመለከቱ ለምሳሌ የተወገዙና የተለዩ ሰዎች
ለሞት የሚያበቃ በሽታ ቢገጥማቸውና እባካችሁ አቅርቡን ብለው ቢጠይቁ ስጋውን ደሙን አይከልክሏቸው ይላል። እኔ በጣም ይደንቀኛል። ለሞት የሚያደርስ በሽታ ቢይዛቸው ቁርጥ መሞታቸውን አውቀው ቤተክርስቲያኒቷ ናፍቃናለች፣ ስጋውን ደሙን መቀበል እንፈልጋለን፣ ከመሞታችን በፊት መቁረብ እንፈልጋለን ብለው ቢጠይቁ ያቁርቧቸው ይላል። ምን ይበሏቸው? ያቁርቧቸው። ለምሳሌ አሁን ከኛ ቤተክርስቲያን የወጡ አሁን ቤተክርስቲያኒቷን የሚሳደቡ ሰዎች አሉ አይደለም? እዚህ ቁመው ያገለግሉ የነበሩ ሰዎች አሁን እነሱ መቼም ለሰው ክፉ አንመኝም አያድርግባቸው። ነገር ግን ለክፉ ሞት የሚያበቃ በሽታ ቢይዛቸውና በዚያች ቅጽበት እባካችሁ ወደ ኦርቶዶክስ ቤተክርስቲያን ወስዳችሁ አቁርቡን ቢሉ እንዲቆርቡ ይደረጋል። አይገርማችሁ? ከዛስ ከቆረቡ በኋላ ፈውስ ቢያገኙ ቢድኑ ይላል ፍትሐ ነገሥቱ። ከዛ በኋላ ደግሞ ለመውጣት ባይፈልጉና በዚሁ ህብረት በዚሁ ጉባኤ መቀጠል ቢፈልጉ እንዲቀጥሉ ያድርጓቸው ይላል። ለምን? ቅዱስ ሥጋውና ክቡር ደሙ ፈውሷቸዋል። የዚህ ቤተክርስቲያን ምህረት በጣም አስደናቂ ነው። እንዲህ ይላል ፍትሐ ነገሥቱ ይቀብወሙ ለአናቅጸ ቤተክርስቲያን ከመ ኢይባኡ ሀቢሃ እደው ለኢኮኑ ምእመናነ ከምእመናን ወገን ያልሆኑ ሰዎች ወደ ቤተክርስቲያን እንዳይገቡ ይከልክሏቸው ይልና አው ምእመናን ውጉዛን እምሱታፌ ምስጢር ቅዱስ ወይም ወደ ምስጢር እንዳይሳተፉ የተከለከሉ ሰዎች እንዳይገቡ የቤተክርስቲያንን በሮች ይጠብቁ ይላል ፍትሐ ነገሥት አንቀጽ 1 ቁጥር 13 ላይ ሶስተኛ። ይህን ካልጠበቅንስ የገመድ ጅራፍ ይመጣል፣ ቤተ መቅደሱን ጌታ ያጸዳል፣ መዓት ይመጣል፣ መቅሰፍት ይመጣል። ስለዚህ የቤተክርስቲያኑን ክብርና ስርዓት መጠበቅ ይፈልጋል። የቤተክርስቲያን ስርዓት እንዳይሸጥ እንዳይለወጥ መጠንቀቅ መጠበቅ የማንም ድርሻ ነው። አራተኛ በወር አበባ ላይ ያለች ሴት ወደ ቤተክርስቲያን እንዳትገባ 40 ክንድ ርቃ እንድትቆም ስርዓተ ቤተክርስቲያን ያዛል፣ ፍትሐ ነገሥት ያዛል። በወራዊ ልማድ ላይ ያለች ሴት ቤተክርስቲያኑ ሲሰራ እንዳልኳችሁ በጥንቱ ጊዜ ይሄም የገጠሪቱ ቤተክርስቲያን ነው። በአሁኑ የከተማው በጣም የተቸገረ ነው ለስርዓት ጠባብ ቦታ ስለሆነ እንዳልኳችሁ ቤተክርስቲያን ቢያንስ የሚሰራው በ340 ክንድ ርቀት ነው ከቤተ መቅደሱ ውጪ ያሉት ቦታዎች የሚሰሩት። 3 ጊዜ 40 ክንድ ማለት 120 ክንድ። በመልአኩ 120 ክንድ የሚለው የኢየሩሳሌም ሰማያዊት ልክ ምስጢርን የሚያሳይ ነው። አጠቃላይ ከቤተ መቅደሱ ከዚህ ህንፃ ውጪ ያለው ግቢ በ120 ክንድ ልክ እንዲሰራ ነው የሚታዘዘው። በ120 ክንድ ልክ ሲሰራ በየ40 ክንዱ ርቀት ነው የሚሰራው። ለምሳሌ እንበልና ከዚህ መቅደስ እናንተ እስካላችሁበት ጥግ እስከ መጠለያው ድረስ ያለው 40 ክንድ ቢሆን ከዛ ቀጥሎ እንደገና ይህን የሚያክል አሁንም 40 ክንድ ከዛ ቀጥሎ እንደገና ይህን የሚያክል 40 ክንድ 3 ጊዜ 40 120 ክንድ ይሆን። የጥንቱ ቤተክርስቲያን አሰራር እንደዛ ነው። የመጀመሪያው መግቢያ 40 ክንድ የመጀመሪያው ቅጽ የኔቢጤዎች ድሆች ገንዘብ የሚጠይቁበት፣ ምግብ የሚጠይቁበት፣ ልብስ የሚጠይቁበት፣ ማደሪያ የሌላቸው ሰዎች የሚያድሩበት ነው። አይከለከልም። ሃይማኖት የሌለው ሰው ቢሆን ራሱ እዚያ ልደር ብሎ መጥቶ ቢወድቅ ሜዳ ላይ አይከለከልም። ጥበቃም አይቀመጥበትም። የመጀመሪያው ቅጽር ማለት ነው። ሁለተኛው ቅጽር ግን ወርሃዊ ልማድ ላይ ያሉ እህቶች ግን ካቡን ተጠግተው አጥሩን ተጠግተው የሚቆሙበት ቦታ ነው። ጸሪቀ መበለት የሚባል አለ። የሰንበት ቂጣ የሚባል እሱ የሚቆረስበት ቦታ ነው። የተጣሉ ሰዎች የሚታረቁበት ቦታ ነው። ይሄ አሁን እንደ ገጠሪቱ ቤተክርስቲያን ብንወስደው እኔና እናንተ አሁን ያለንበት ይሄ ስፍራ ግን ተአምረ ማርያም የሚነበብበት፣ ወንጌል የሚነገርበት፣ ትርጓሜ የሚተረጎምበት፣ ድርሳናት ገድላት የሚሰሙበት፣ ትምህርት የሚሰጥበት፣ ንስሐ የሚገባበት እና በመሃል ቅዳሴ ለማስቀደስ መጥተው መድረስ ያልቻሉ ሰዎች በመሃል ቆመው የሚያስቀድሱበት ቦታ ነው። ይሄ ቦታ እንደ ገጠሪቱ ቤተክርስቲያን ብንወስድ ማለት ነው፣ እንደ ጥንቱ የቤተክርስቲያን አሰራር። አሁን ግን እንደምታዩት ግቢያችን ይሄ ነው። ስለዚህ ወሰኑን እንቀይራለን ማለት ነው። ስለዚህ ቢያንስ አሁን እቺ እኛ ያለንባትን አካባቢ አውደ ምህረት ብለን እንጠራለን። እናንተ የተቀመጣችሁበትን ለምን አሁን እንደዚህ ምለው እንዳትጨነቁ ነው። ለምን ወርሃዊ ልማድ ላይ ያላችሁ ናችሁ። ምናልባት ገብታችሁ ጥግ ይዛችሁ የምትሰሙ ስላላችሁ በዚህ ምክንያት ልናስጨንቃችሁ አንችልም። ወርሃዊ ልማድ ላይ ያለች ሴት ቤተክርስቲያን ወደ መግባት የምትከለከለው ለምንድን ነው ቢባል ስለ 3 ነገር ነው። በደንብ ስሙኝ። አንደኛ የብሉይ ኪዳኑ እንዲታሰብ ነው። እየሰማችሁ ነው? የብሉይ ኪዳኑ እንዲታሰብ ነው የመጀመሪያው። የብሉይ ኪዳኑ እንዲታሰብ ማለት ነው ቢባል ለምሳሌ በጥንቱ ስርዓት ወርሃዊ ልማድ ወይም በወርሃዊ ልማድ የሚመጣው ደም
የመርገም ምልክት ነው። የርግማን ምልክት ነው። የምን ምልክት ነው አልኳችሁ? በብሉይ ኪዳን የርግማን ምልክት ነው። የርግማን ምልክት ነው። የሞት ምልክት ነው። የኃጢአት ምልክት ነው። የጥፋት ምልክት ነው። ሔዋን የመረገሟ ምልክት ነው። ለምን? ዕፀ በለሱን ከበሉ በኋላ በየወሩ ድቢ ተብላ ተረግማለች። ስለዚህ ያ የርግማን ምልክት ነበር። ሌላው ቀርቶ በብሉይ ኪዳን ወርሃዊ ልማድ ላይ ያለችን ሴት ማለት ነው የልብሷን ጫፍ የነካ ማንኛውም ሰው እስከ 12 ሰዓት ድረስ የረከሰ ነው። የልብሷን ጫፍ የነካ የምኗን ጫፍ የነካ አልኳችሁ? የልብሷን ጫፍ የነካ ሴቲቱ አይደለችም ማለት ሴቲቱ ወርሃዊ ልማድ ላይ ሆና ደም እየፈሰሳት በዚያ ቅጽበት አንድ ወንድ ተሳስቶ ሳያውቅ እንኳን የቀሚሷን ጫፍ ቢነካ የነጠላዋን ጫፍ የመቀነቷን ጫፍ ቢነካ ወይም እሷ የለበሰችው ልብስ ጫፍ ቢነካ ወይኔ ወርሃዊ ልማድ ላይ ነኝ እኮ ብትለው ያ ሰው እስከ ማታ ድረስ ርኩስ ነው የሚለው ኦሪት ዘሌዋውያን ምዕራፍ 15 በብሉይ ኪዳን የመርገም ምልክት ነው፣ የርግማን ምልክት ነው። አዲስ ኪዳን ላይ ግን ክርስቶስ ያንን መርገም በመስቀል ሽሮታን። ክብር ለስሙ ይሁን። በመስቀል አስወግዶታን ያንን መርገም እርግማኑን ሽሮታል። ያ አዲስ ኪዳን ላይ የርግማን ምልክት ሆኖ አይደለም። እህቶቻችን፣ እናቶቻችን አሁን በአዲስ ኪዳን ወርሃዊ ልማድ ላይ ስትሆኑ ቤተክርስቲያን እንዳትገቡ የምትከለከሉት ርኩሳን ስለሆናችሁ አይደለም። የሰማችሁ ነው? ርኩሳን ስለሆናችሁ አይደለም። ምን እንዲሆን ነው የተፈለገው? በብሉይ ኪዳን የነበረው ያ የርግማን ምልክት ነበር። አሁን ግን ክርስቶስ አስወግዶታል። ያ እንዲታሰብ እንዳይረሳ እንዲታወስ እናንተ በር ላይ እንድትቆሙ ገብታችሁ አጥሯን ይዛችሁ እንድትቆሙ ይደረጋል። አንደኛ መታሰቢያነቱ እንዳይጠፋ፣ ሁለተኛ ከተመስጦ አንጻር ነው። በነገራችን ላይ ቤተክርስቲያን እረፍት ትሰጣችኋለች። በደንብ ስሙኝ። እረፍት ወርሃዊ ልማድ ላይ ስትሆኑ፣ ለምሳሌ ሴቶች ወርሃዊ ልማድ ላይ ስትሆኑ፣ እኔ ባዮሎጂ ትምህርት በደንብ ስለተማርኩኝ ሆርሞናል ቼንጅ አለ እንደምታውቁት፣ የሆርሞን ለውጥ አለ፣ የጠባይ ለውጥ አለ። ለምሳሌ አንዳንዶቻችሁ ያነጫነጫችኋል አይደለም? አንዳንዶቻችሁ ትበሳጫላችሁ አይደለም? አንዳንዶቻችሁ ድብርት ውስጥ ሆናላችሁ አይደለም? አንዳንዶቻችሁ ሆዳችሁን ያማችኋል፣ ሆድ ቁርጠት ያማችኋል። አንዳንዶቻችሁ ወገባችሁን ያማችኋል፣ መቆም ያቀታችኋል፣ የምታዩት ነገር ሁሉ ያስጠላችኋል፣ ጥርሳችሁን ታፋጫላችሁ፣ የምታዩትን ወንድ ሁሉ ትጠላላችሁ፣ ከፊቴ ጥፋ ሁላ ትላላችሁ አይደለም? አንዳንዶቻችሁ ይለያያል። ለምሳሌ በእርግዝና ጊዜ እህቶቻችን እናቶቻችን የሚያጋጥማችሁ አለ። ልክ እንደዛ ማለት ነው። የምትፈልጉት ነገር አለ አይደለም? አንዳንዶቹ የእኔ ቢጤ ፍርፍር አማረኝ የሚሉ አሉ አይደል? አንዳንድ ሰዎች ደግሞ የካልሲ ሽታ ሁሉ አማረኝ የሚሉ አሉ። የሚሸት ካልሲ ያምጣልን ብለው የሚልኩ አሉ ባሎቻቸው። አንዳንድ ነገሮች ያጋጥማሉ። ያ በምንም መልኩ መተንተን አይቻልም። በነገራችን ላይ መተርጎም አይቻልም። ይሄ ተፈጥሯዊ ነው። ተፈጥሯዊ ስለሆነ እንዲህ አይነት ጠባዮች ስለሚከሰቱ አንዲት ሴት ልታስቀድስ ብትገባ ወርሃዊ ልማድ ላይ ሆና ምን ይከሰታል? ልትጣላ ትችላለች፣ ልትጋጭ ትችላለች፣ ልትጨነቅ ትችላለች። ስለዚህ ውጭ ሁና ታስቀድሳለች። ውጭ ሁና ስታስቀድስ ቢደክማት እረፍት ይፈቀድላታል። በነገራችን ላይ ወርሃዊ ልማድ ላይ ያለች ሴት ረጅም ጸሎት ማድረግ ሁሉ አይጠበቅባትም፣ ግዴታ አይደለም። ለምን? ወገባን ስለሚያማት ስለሚደክማት አጭር ጸሎት ብቻ አድርጋ ልትቀመጥ ትችላለች። እንደዚህ ስላችሁ ተጎልታችሁ እንዳትኖሩ እድሜ ልካችሁን። ግን ይኸውላችሁ ቤተክርስቲያኗ እንዴት እንደምትረዳችሁ ነው እየነገርኳችሁ። ቤተክርስቲያኗ እንዴት እንደምትረዳችሁ፣ ሴቶችን እንዴት እንደምታከብር፣ እናቶችን እንዴት እንደምታከብር ለዚህ ነው። እና አንዲት ሴት በዛ ህመም ውስጥ ባለችበት ሰዓት ረፍት ማድረግ መቀመጥ ትችላለች። ቅዳሴ መሃል ላይ መቀመጥ ከሚፈቀድላቸው አንዱ ወርሃዊ ልማድ ላይ ሆና ህመም ላይ ያለች ሴት መቀመጥ ይፈቀድላታል። ውጭ ሆና ብታስቀድስ ማለት ነው። ለምሳሌ መተርጉማን እንዲህ ይላሉ። በቅዳሴ ጊዜ የሚቀመጡ ሰዎች አንደኛ ህፃናት፣ ሁለተኛ ሽማግሎች፣ ሶስተኛ ደግሞ የታመሙ ሰዎች ይላል። ወርሃዊ ልማድ ላይ ያሉ እህቶች ቁጥራቸው ከሚታመሙ መካከል ነው። ምክንያቱም እርሱ ራሱ ከባድ የሆነ የስነ ልቡና ቀውስ ስላለው በውስጥ ማለት ነው። ስለዚህ እንደዚህ ስላችሁ እንደው ዝም ብላችሁ እንድትቀመጡ ሳይሆን ቤተክርስቲያኒቱ ግን ምን ያህል እንደምትረዳችሁ እንድታውቁት ነው። ሁለተኛው ይሄ ነው፣ ከተመስጦ አንጻርና ከጠባይ ለውጥ አንጻር ነው። ሶስተኛው በቤተክርስቲያን ውስጥ መፍሰስ ያለበት የጌታ ደም ብቻ ነው። የማን ደም ብቻ ነው? የጌታ ደም ብቻ ነው። በነገራችን ላይ የሚከለከለው ወርሃዊ ልማድ ላይ ያሉ ሴቶች ብቻ አይደሉም። ለምሳሌ እግሩ እየደማ ያለ ሰው ቤተክርስቲያን መግባት አይፈቀድለትም፣ ደሙ እስካልቆመ ድረስ። እየደማ ያለ ሰው ብቻ ሳይሆን በአፍንጫው ፈሳሽ እየመጣ ለምሳሌ ጉንፋን ይዞት
በአፍንጫው ከፍተኛ ፈሳሽ ያለ ማቋረጥ የሚፈስ ከሆነ ወደ ቤተ መቅደስ መግባት አይፈቀድለትም። እየሰማችሁ ነው? ሥርዓተ ቤተክርስቲያን እንዴት እንደሆነ እንድታውቁ። ይሄ ብቻም አይደለም። ለምሳሌ ነስር ያለባቸው ሰዎች የሚነስራቸውና በመሃል በቅዳሴ መሃል የሚመጣባቸው ከሆነ ምን እንደሚያደርጉ ታውቃላችሁ? ያ የማይለቃቸው ከሆነ ነፍስ አባታቸውን ያማክሩና ውጭ እዚህ እንዲያስቀድሱ ይደረጋል። እዚህ አስቀድሰው ከዛ በኋላ ወይ ገብተው ይቆርባሉ፣ ለመቁረብ ብቻ ገብተው ይቆርባሉ። ከዛ ጸበል ጠጥተው ይወጣሉ። ወይም ደግሞ የሚያቆርቡት አባቶች ወጥተው እዚህ በር ላይ ያቆርቧቸው። ይሄ ሥርዓት አለ። ለታመመ ሰው ለምሳሌ በገጠሪቱ በሀገራችን እስከ ቅርብ ጊዜ ታሞ ሰዎች ተሸክመው ሊወስዱት የማይችሉ ከሆነና ሰዎች ከሌሉ ቤቱ ሄደው ያቆርባሉ። የሚቀደሰው ቤተ መቅደስ ነው፣ የሚቀደሰው ቤተ ክርስቲያን ነው። ልብ በሉ፣ በደንብ ስሙኝ። ቅዱስ ሥጋውና ክቡር ደሙን ግን ወስደው የታመመ ሰው ጋር ወስደው ሰውየው ሊሞት የሚደርስ የሚያሰጋ ካለው ያለበት ቦታ ሂዳ ቤተ ክርስቲያን ታቆርበዋለች። እንደው እኮ የሚገርም እኮ የሚደንቅ ነው። አሁን እንደዚህ ሲባል እንዳትሰናከሉ። ግለሰብ ቤት ሄዳ ትቀድሳለች አይደለም ያልኳችሁ። ቤተ ክርስቲያን ቅዳሴው እዚህ ይቀደሳል። ሰውየውን ግን ሰዎች ተሸክመው ሊያመጡት ባይችሉ ከሆነ ያለበት ቦታ ተሄዶ ቅዱስ ሥጋውና ክቡር ደሙ ይሰጠዋል። ለምን? ሰውየው ሳይቆርብ እንዳይሞት። ለምን? ክርስቶስ አንዲትን ነፍስ ሳምራዊቷን ሴት ፍለጋ ወደ ጉድጓዱ ሂዳን በሰማርያ ሊያልፍ ግድ ሆነበት እንዳለ ወንጌል ቤተክርስቲያኗም በታመሙ ሰዎች በኩል ልታልፍ ግድ ይላታል። ይሄን ሥርዓት ታሳያለች ቤተክርስቲያን። እስከዚህ ድረስ ትፈልጋቸዋለች። እና ስለዚህ ያለ ማቋረጥ ደም የሚፈሳቸው ሴቶች ለምሳሌ የማህፀን ፈሳሽ ያለባቸው ሴቶች ካሉ ከ7 ቀን ውጪ የማያቋርጥ የማህፀን ፈሳሽ የሚያስቸግራቸው የሚያስጨንቃቸው ሴቶች ካሉ ከንስሐ አባቶቻቸው ጋር ተነጋግረው ውጭ አስቀድሰው ሊቆርቡ ይችላሉ። ይህንን ሃንድል የሚያደርገው ይህንን ችግር የሚፈታው ኃላፊነትን የሚወስደው ነፍስ አባት ነው። ነፍስ አባት አንድ የፍትሐ ነገሥት አንቀጽ ቤተክርስቲያኒቷ እንዴት ተጠንቅቃ ሥርዓት እንደምታስቀምጥ። እነዚህን ሥርዓቶች ግን የማናከናውን በአግባቡ የማንሰራ ከሆነ የጅራፍ ገመድ ይወጣል። የገመድ ጅራፍ ጌታችን ይሰራ ከመገረፍ እግዚአብሔር ሁላችንንም ይሰውረን። ስለዚህ ሴቶች በዚህ ምክንያት ነው የምትከለከሉት። እንዳትገቡ እንዲህ ይላል ፍትሐ ነገሥቱ ይትባዕ ክስቱ ቤተ ክርስቲያን ወይ ትቅረብ እስከ ይትፈጸም መዋዕለ ትክቱሃ ይላል። ወርሃዊ ልማድ ላይ ያለች ሴት የወርሃዊ ልማድ ቀኗ እስኪፈጸም ድረስ ወደ ቤተ ክርስቲያን አትግባ ይላል ፍትሐ ነገሥት አንቀጽ 24 ቁጥር 935 ላይ። ፍትሐ ነገሥት አንቀጽ 24 ቁጥር 935 ላይ። አምስተኛ ወደ ቤተ ክርስቲያን መግባት የማይችሉ ሰዎች ደግሞ ወንዶች ዝንየት ያገኛቸው ሰዎች በህልመ ሌሊት የተፈተኑና ፈሳሽ የፈሰሳቸው ወንዶች በ24 ሰዓት ውስጥ ወደ ቤተ ክርስቲያን መግባት አይችሉም። በስንት ሰዓት ውስጥ አልኳችሁ? በ24 ሰዓት ውስጥ። ዝንየት የሚባለው እሱ ነው። ላንብላችሁ መጽሐፍ ቅዱስን ኦሪት ዘሌዋውያን ምዕራፍ 15 ቁጥር 16 ላይ እንዲህ ይላል፣ የማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ይታጠባል ይልና እስከ ማታ ድረስ ርኩስ ነው ይላል። እስከ መቼ ድረስ? እስከ ማታ ድረስ ርኩስ ነው ይላል። እስከ ማታ 12 ሰዓት። ለምሳሌ ሌሊት ቢመታው ቀኑን ሙሉ ወደ ቤተ ክርስቲያን መግባት አይችልም፣ ሌሊትም መግባት አይችልም። እስከ ማታ 12 ሰዓት ድረስ ግን ርኩስ ነው። ስለዚህ መግባት አይችልም። ይሄን የሚያደርግ ሰው ካለ፣ ይህን ሥርዓት የማይጠብቅ ሰው ካለ የገመድ ጅራፍ ይወጣና ይገረፋል። ከመገረፍ እግዚአብሔር ሁላችንንም ይሰውረን። ስድስተኛ በሩካቤ ምክንያት ወደ ቤተ መቅደስ መግባት አይቻልም። በሩካቤ ሥጋ ምክንያት ለምሳሌ ባልና ሚስት በመኝታ አንድ ቢሆኑ በእለቱ ወደ ቤተ መቅደስ መግባት አይችሉም። መቁረብ ደግሞ የሚችሉት ከ3 ቀን በኋላ ነው። ከስንት ቀን በኋላ? ከ3 ቀን በኋላ። ወደ ቤተ ክርስቲያን ለመግባት በእለቱ ነው መግባት የማይችሉት። ለምሳሌ ዛሬ ለነገ በመኝታ አንድ የሆኑ ሩካቤ ሥጋ የፈጸሙ ባልና ሚስት ዛሬ ለነገ ሌሊት ቢፈጽሙ ነገ እስከ ማታ ድረስ ወደ ቤተ ክርስቲያን መግባት አይችሉም። ልክ እንደ ህልመ ሌሊቱ ማለት ነው። ከዛ ግን በሚቀጥለው ቀን ወደ ቤተ ክርስቲያን መግባት ይችላሉ። መቁረብ ግን አይችሉም። መቁረብ የሚችሉት እስከ 3 ቀን ድረስ ነው። ከቆረቡ በኋላ ደግሞ እስከ 2 ቀን ድረስ በመኝታ አንድ መሆን ይከለከላል። ከ2 ቀን በኋላ ግን አንድ ይሆናሉ። ሰባተኛ በወሊድ ምክንያት አሁን ፍትሐ ነገሥቱ ያስቀመጠልን ሥርዓት በወሊድ ምክንያት ለምሳሌ ወንድ የወለደች ሴት ስንት ቀን ነው ወደ ቤተ መቅደስ የማትገባው? ስንት ቀን ነው? ወንድ የወለደች ሴት 40 ቀን፣ ሴት የወለደች ሴት 80 ቀን ወደ ቤተ መቅደስ መግባት አይቻልም። ወደ 80 አሁን እንደዚህ ሲባል እነዚህም ርኩሳን ናቸው ማለት አይደለም። ልብ በሉ፣ የረከሱ ናቸው ማለት አይደለም። ረፍት ነው የሚሰጣት አራሲቱ ሴት። ለምሳሌ አሁን በጾም ውስጥ አራስ ሴት ስጋ መብላት ትችላለች? አትችልም? ትችላለች? አትችልም?
አብይ ጾም ላይ የወለደች ሴት ስጋ መብላት ትችላለች አትችልም? እሺ ትጾማለች አትጾምም? አትጾምም አይደለ? ለምንድነው እንደዛ የሚደረገው? አንዲት ሴት በነገራችን ላይ ስትወልድ ሙታ ነው የምትወልደው። ምጡ ሞት ተብሎ ነው የሚጠራው። መውለድ ከባድ ነገር ነው። መጽነስ ከባድ ነገር ነው። በዚህ ምክንያት ኢነርጂዋን መተካት ስላለባት፣ ኃይሏ መተካት ስላለባት ማንኛውንም ነገር እንድትመገብ ይፈቀድላታል። 40 ቀንና 80 ቀን፣ ወንድ ሲሆን 40 ቀን፣ ሴት ሲሆን 80 ቀን። ይህን የምታደርገው ቤተክርስቲያኒቷ ይቺ ሴት በብዙ መልኩ ስለተጎዳች እረፍት ይገባታል፣ ምግብ ይገባታል፣ ኃይሏንና አቅሟን መተካት ይገባታል ተብሎ ስለሚታመን ነው። ግን የረከሰች ናት ብሎ የሚያስቡ ሰዎች አሉ። የረከሰች አይደለችም። ፍትሐ ነገሥቱ እንዲህ ይላል። ለምሳሌ ይላል አንዲት ሴት በወሊድ ምክንያት ብትሞት፣ ከክፉ ሞት እግዚአብሔር ይሰውራቸው እናቶቻችን። በወሊድ ምክንያት ብትሞት ወይም ደግሞ ከወለደች በኋላ ብትሞት 80 ቀን ሳይሞላ ወይም 40 ቀን ሳይሞላ ብትሞት ይላል እንዲህ ይላል ሶበ ሞተት ብእሲት በወሊድ አው በመዋዕለ ህርሳ፣ በመውለድ ወይም በአራስነት ጊዜ ብትሞት ይህ ጽብዋ ይላል ይጠባዋት ይላል ወይ ግን ዝዋ በካልእ ልብስ ይላል በሌላ ልብስ ይገንዟት ይላል። ከዛስ እንደ ሥርዓተ ቤተክርስቲያን በሚገባ ይጸልዩላት ይላል። ምክንያቱም ሬሳው አይከለከልም ወደ ቤተክርስቲያን ለመግባት። ገነት አትገባምም አይባልም። መንግስተ ሰማያት አትገባምም አይባልም። ሲኦል ነው የምትገባውም አይባልም። ለምን? የረከሰች አይደለችም። በደንብ ስሙ፣ የረከሰች አይደለችም። እንዲያውም እንዲህ ይላል ቀጥሎ ፍትሐ ነገሥቱ እስመ ሞት አንጽሐ ይላል ሞት ቀድሷታልና ይላል። ሞት አንጽቷታልና። ስለዚህ እንደ ሥርዓቱ ጸሎት ይደረጋል። በወለደች ጊዜ ወደ ቤተክርስቲያን እንዳትገባ የሚደረገው ክብር ስለሚገባት፣ እንዲያውም ወላድ በድባብ ትሂድ ይላሉ አባቶቻችን። ሐዋርያው ቅዱስ ጳውሎስም ሲናገር ሴት በመውለድ ትድናለች። መውለድ ትልቅ ጸጋ ነው። ሴቶች ካህን የማትሆኑበት ምክንያት ክህነት ስለማይገባችሁ ሳይሆን ትልቁ ጸጋችሁ መውለድ ስለሆነ ነው። ፓትርያርኩ ከሴቶች ነው የሚወለዱት። የፓትርያርኩ እናቶች ናቸው። የካህናት እናቶች ናቸው። የሊቃነ ጳጳሳት እናቶች ናቸው። የመሪዎች እናቶች ናቸው። የመምህራን እናቶች ናቸው። የትልልቅ ሰዎች እናቶች ናቸው። መገኛ ናቸው። 9 ወር ከ5 ቀን ተሸክማችሁ የምትወልዱ እናንተ ናችሁ። የምታሳድጉ እናንተ ናችሁ። የምታጠቡ እናንተ ናችሁ። የምትንከባከቡ እናንተ ናችሁ። ፍቅር የምትሰጡ እናንተ ናችሁ። እናትነት በቤተክርስቲያን የከበረ ነገር ነው። እናትነት ትልቅ ጸጋ ነው። በዚህ ምክንያት ይህንን ቤተክርስቲያን ከክህነት በላይ አድርጋ ነው የምታስበው። ለምሳሌ አንዲት ሴት ካህን ብትሆን በወር ውስጥ የማትጨነቅባቸው ጊዜያት ጥቂት ናቸው። በእነዚህ በ7 ቀናት ውስጥ ቀድስ ቢባል ለምሳሌ እንዴት ሆና ልትቀድስ ትችላለች? ምክንያቱም ፈሳሽ አላት፣ ምክንያቱም ደም አለ፣ ምክንያቱም የባህሪ ለውጥ አለ። ከአንድ ቦታ ወደ አንድ ቦታ ሄዶ ለማገልገል ለሴቶች አይመችም። ስለዚህ ጌታ ምንድነው ያደረገው? ጴጥሮስን ካህን አድርጎ ሾመ። ማርያም መግደላዊት ግን ትንሣኤውን ብቻ እንድትናገር ላካት። ሴቶችን ካህን አላደረገም፣ ወንዶችን ግን ካህን አደረጋቸው። ለምን? ወንዶቹ ሌላ ችግር የለባቸው፣ የሚጨነቁበት በየወሩ የሚመጣ ነገር የለባቸውም። ተፈጥሮ አያስጨንቃቸውም። ተፈጥሮ ይፈቅድላቸዋል። ወደ ፈለጉት ቦታ በፈለጉት ሰዓት መንቀሳቀስ ይችላሉ። ሴቶችስ ልዩ ልዩ ነገር አለ ለራሳቸው የሚኖሩት። ሴቶች ለራሳቸው የምትኖሩት ጥቂት ቀን ነው፣ ጥቂት ጊዜ ነው፣ ጥቂት እድሜ ነው። ሌላውስ በወራዊ ልማድ፣ በእርግዝና፣ ልጅ በማሳደግ በእነዚህ ነገሮች የሚባክን ነው። ሌላው ጊዜው በመስዋዕትነት የሚባክን ነው። በዚህ ምክንያት ወንዶች መስዋዕት አቅራቢ ሆነው በክህነት ሌላውን እንዲወልዱ ይደረጋሉ። ሴቶችስ በመውለድ እንዲድኑ ይደረጋል። ይህን በደንብ እንድትረዱት ያስፈልጋል። ሴት አጥንቅም ቤተክርስቲያን ሴቶችን ዝቅ አድርጋ አትመለከትም ቤተክርስቲያን። ክህነትም አትሾሙም የምትባሉት ክህነት ለእናንተ አይገባም ወይም እናንተ ለክህነት አትገቡም ተብሎ አይደለም። ባህሪያችሁ ለክህነት አይመችም ነው። ክህነት አይመቻችሁም ነው። ለምን? አገልግሎቱ ከተፈጥሯችሁ ጋር አይስማማም ነው። ይሄ ነው በቃ ነጥቡ ይሄ ነው። ይሄን በደንብ መረዳት ማወቅ ያስፈልጋል። ስለዚህ ሴቶች በወሊድ ጊዜ የሚከለከሉት ረፍት ጭምር እየተሰጣቸው ነው። 7ኛ 8ኛ እየጨረስኩ ነው። አዋላጆች ወደ ቤተ መቅደስ እንዳይገቡ ይከለከላሉ። ምኖች አልኳቸው? አዋላጆች። ለምሳሌ ወንድ ያዋለደች ሴት ብትኖር 20 ቀን ትከልከል ይላል። ስንት ቀን አልኳቸው? የወለደችው ሴት ስንት ቀን ነው የምትከለከለው? 40 ቀን። አዋላጅ ከሆነች ወንድ ካዋለደች ስንት ቀን? 20 ቀን። ሴት ካዋለደች የ80 ቀን ግማሽ ስንት ነው? 40 ቀን ወደ ቤተክርስቲያን እንዳይገቡ ይከለከላሉ። አዋላጆች ምኖች አልኳችሁ? አዋላጆች። አሁን እዚህ ነርሶች ምናምን ትኖራላችሁ ይመስለኛል።
ብታዋልዱ አሁን እናንተ ናችሁ ይሄን ጥያቄ የምትጠይቁት በብዛት። ይሄ ስርዓት የተሰራው አሁንም በገጠሪቱ ክፍል ላሉ እናቶቻችን የተሰራ ስርዓት ነው። የሚመለከተው እነሱ ነው ቀጥታ። ለምን መሰላችሁ? እየሰማችሁ ነው። ቀጥታ ከፈሳሹ ጋር እነሱ ንክኪ ያላቸው በሚያዋልዱበት ጊዜ ከደሙ ጋር ንክኪ ያላቸው፣ ከሚወለደው ልጅ ጋር አካሉ ጋር ቀጥታ ንክኪ ያላቸው፣ ከእትብቱ ጋር ንክኪ ያላቸው፣ ከሽሉ ጋር ንክኪ ያላቸው፣ ሽሉ ተሸፍኖ ከሚወጣበት በተፈጥሮ ከተሰራው ስስ ነገር ከዚያ ጋር ንክኪ ያላቸው። ይሄ ብቻ አይደለም፣ አጠቃላይ ከሴቲቱ ወይም ከምትወልደዋ መራቢያ አካል ጋር ቀጥታ የእጅ ንክኪ አላቸው። ጓንት የሚባል ነገር አይታወቅም። በዚህ ምክንያት ለወንድ 20 ቀን ይከለከላሉ፣ ለሴት ደግሞ 40 ቀን ይከለከላሉ። ወደ ቤተ መቅደስ እንዳይገቡ ነርሶች እስከሆኑ አይከለከሉ። ለምን? አንደኛ ስራቸው። እነዚህን ሰዎች ከከለከልናቸው እድሜ ልክ ከቤተ መቅደስ እናርቃቸዋለን። አንደኛ። ሁለተኛ ቀጥታ ከፈሳሹ ጋር ንክኪ የላቸው። ለምን? ግላቭ ያደርጋሉ፣ እንደሚታወቀው ጓንት ያደርጋሉ፣ የሕክምና ቴክኒክ ይጠቀማሉ። በዚህ ምክንያት ጓንት ስለሚያደርጉ ከፈሳሹ ጋር ምንም አይነት ንክኪ ስለሌላቸው እነዚህ ሴቶች አይከለከሉም። ግን ስጋውን ደሙን ለመቀበል በእለቱ ባይቀበሉ ይመረጣል። ለምሳሌ አንዲት ነርስ ባዋለደችበት ቀን መጣ ቅዱስ ስጋውን ክቡር ደሙን ባትቀበል ይመረጣል። ከህሊና አንጻር ምን ማድረግ አለባት? ኦፍ በሆነችበት ወይም ረፍት በሆነችበት ቀን ቅዱስ ስጋውን ክቡር ደሙን ትቀበላለች እንጂ በከተማ ውስጥ በሕክምና የሚሰሩ በጓንት የሚያዋልዱ ከደሙ ከፈሳሹ ጋር ቀጥታ ንክኪ የሌላቸው ሰዎች እነዚህ አይከለከሉ። አራስ ቤት የገባ ሰውስ ወደ ቤተ መቅደስ ወደ ቤተ ክርስቲያን እንዳይገባ አይከለከልም። አራስ የጠየቀ ሰው ቤተ ክርስቲያን አይገባም የሚል የትም ቦታ የትም መጽሐፍ ላይ የለም። ይሄን አሁን የምነግራችሁን ኦሪት ዘሌዋውያን ምዕራፍ 12 ላይ ብትመለከቱ በቀጥታ ታገኙታላችሁ። አራስ ቤት የገባ አራስ የጠየቀ ከፈሳሹ ጋር ንክኪ የሌለው ሰው ግን አንዳንዱ ሰው እኮ በአራስ ቤት በኩል አልፍ ያለሁና በበሩ በኩል እኮ ነው በበሩ በኩል አልፍ ያለሁና ቤተክርስቲያን መግባት እችላለሁ አልችልም ብሎ የሚጠይቅ ሰው የለም። ፍትሐ ነገሥት ሥርዓተ ቤተክርስቲያን ይሄን አይከለክልም። ቀጥታ ከፈሳሹ ጋር ንክኪ ያላቸው ሰዎች ለምሳሌ ባለቤቷ ሆኖ በተለያየ ምክንያት ከዚህ ጋር ንክኪ ያለው ከሆነ በዚህ ምክንያት ይከለከላል። ከዛ ውጭ ግን አራስ የጠየቁ ሰዎች አይከለከሉም። አዋላጆች ብቻ የሚል ነው ያለው። የነሱም 20 ቀንና 80 ቀን። ዘጠነኛ እንደሚታወቀው ጫማ አድርጎ ወደ ቤተክርስቲያን መግባት አይገባም። ያው ማንም ሰው ጫማ አድርጎ አይገባም፣ ግልጽ ነው። ጫማ የተባለው ግን ስለ ጫማ ብቻ አይደለም። ስለ ጥንቆላ፣ ስለ መተት፣ ስለ ሴራ፣ ስለ እነዚህ ነገሮች እነዚህን ነገሮች ይዞ ወደ ቤተክርስቲያን መግባት ወደ ቤተ መቅደስ መግባት አይገባም። ይህ ከሆነ የገመድ ጅራፍ ያስመጣል፣ በገመድ ጅራፍ ያስገርፋል፣ ያስቀስፋል። ከመቀሰፍ አሁንም እግዚአብሔር ሁላችንንም ይሰውረን። ወይሳን አሃዱሂ አሳእነ በውሳጤ መስዋዕ ይላል ፍትሐ ነገሥት አንቀጽ 12 ቁጥር 480 ላይ ማንኛውም ሰው ወደ መሰዊያው ሲገባ ወደ ቤተ መቅደሱ ሲገባ ጫማ አያድርግ ይላል። መጽሐፈ ኢያሱ ምዕራፍ 5 ቁጥር 15 ላይ፣ ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ እነዚህ የሙሴ ጫማ ማውለቅ የኢያሱ ጫማ ማውለቅ ከነዚህ ነገሮች ጋር የሚገናኝ ነው። አስረኛ የጨረስኩ ነው፣ አንድ ብቻ ነው የቀረኝ። ተሳዳቢ ሰው ወደ ቤተ ክርስቲያን አይግባ ይላል። ምን አይነት ሰው አልኳችሁ? ተሳዳቢ ሰው። የሚሳደብ ሰው አለ እዚህ ውስጥ? ተሳዳቢ አለ? ክፉ ቃል የሚናገር ሰው አለ? ሥርዓተ ቤተ ክርስቲያን ይከለክላል። ፍትሐ ነገሥት ይከለክላል። እንዲህ ይላል፣ ወይይትናገር ግሙራ ውስተ ቤተ ክርስቲያን ይላል። ማንኛውም ሰው ወደ ቤተ ክርስቲያን መጥቶ በቤተ ክርስቲያን ውስጥ ክፉ ነገር አይናገር ይላል። ወይም ክፉ ጠባዩን መጥቶ በቤተ ክርስቲያን ክፉ ጠባዩን አይግለጥ። እስመ ቤተ ክርስቲያን እሰ አኮ መካነ ነገር ዳይሙ መካነ ጸሎት ይእቲ። ቤተ ክርስቲያን የጸሎት ቤት ናት እንጂ የነገር ቦታ አይደለችም ይላል። የምን ቦታ አይደለችም? የነገር ቦታ፣ የስድብ ቦታ አይደለችም። የስድብ ቦታ አይደለችም። ክርስቲያን ቢችል በሕይወት ዘመኑ ሙሉ ክፉ ማይናገር መሆን አለበት። ማይሳደብ፣ አንደበቱ የተቆጠበ፣ ንግግሩ የተመጠነ፣ በጨው እንደተቀመመ ልክ ያለው መጠን ያለው ሰው ማያስቀይም ሰው ማያስከፋ መሆን አለበት። የክርስቲያን ንግግር የትም ቦታ ክርስቲያን ተሳዳቢ መሆን የለበትም። ይጻብይ ነገር ማፉክሙ ከአፋችሁ ከአንደበታችሁ ትልቅ ነገር ከባድ ነገር ክፉ ነገር አይውጣ ተብሎ ተጽፏል። ክርስቲያን እንደዛ ነው። በክፉ ነገር ምክንያት አየር ይበከላል፣ ውሃ ይበከላል፣ ትውልድ እድሜው ያጥራል።
በክፉ ቃል ምክንያት አየር ይበከላል፣ እድሜ ያሳጣል፣ እርግማን ያመጣል በክፉ ቃል ምክንያት። ለዚህ ክርስቲያን ክፉ አይናገርም፣ አይሳደብም። የሚሳደብ ከሆነ ደግሞ ወደ ቤተክርስቲያን መጥቶ በተለይ በቤተክርስቲያን ውስጥ ደግሞ ክፉ ቃል የሚናገር ሰው ወዲያውኑ እንዲባረር ነው የሚያዘው። አሁን ይሄን ስርዓት አናደርገውም። ለምን? ያንን ሰው ብናባረረው ወጥቶ ነው የሚቀር። በዚህ ምክንያት ነው ቤተክርስቲያን የአንዳንድ ሰዎች መፈንጫ የምትሆነው ለዛ እንጂ ፍትሐ ነገሥቱ የሚያዘው አስወጣው ነው የሚለው፣ ይውጣ ነው የሚለው። ክፉ የሚናገር ሰው በቤተክርስቲያን የሚሳደብ ሰው ከፍ ዝቅ አድርጎ ሽማግሌ የማያከብር ትልቅ የማያከብር ካህን የማያከብር ከሆነ ቤተክርስቲያኗን የማያከብር ከሆነ ስርዓት የማያከብር የማይታዘዝ ከሆነ ይውጣ ነው የሚለው። ይሄ የገመድ ጅራፍ ጌታ በምኩራቡ የሰራው የገመድ ጅራፍ ይሄን የሚያሳይ ነው። የቤተክርስቲያን ስልጣን ነው ይሄ፣ የማስወጣት ስልጣን ቤተክርስቲያኒቷ፣ የማውገዝ ስልጣን፣ የመለየት ስልጣን አላት ቤተክርስቲያን። አሁን ይሄን ስልጣን አብዝተን የማንጠቀመው እንዳልኳችሁ ትውልዱ በጣም ስስ ነገር ስለሚያበሳጨው በትንሽ ነገር ብንናገረው ከቤተክርስቲያን ወጥቶ ይቀራል፣ ከቁርባን ይቀራል፣ ይለያል፣ በዛው እንደወጣ ይቀራል፣ አይመለስም፣ ሌላ ቦታ ይገባል፣ ነፍስ ይጠፋል። ለዚህ ነው ጠንካሮች ማን ሆነው፣ ለዚህ ነው ብዙም ማን ጨክንባችሁ። ለዚህ ነው ለምሳሌ ውርጧት እንዳይረፍድባቸው ምእመናኑ ጉዳይ ያላቸው የሚባለው እንጂ እንደ ስርዓቱ ቢሆን እዚሁ ማዋል እንችላለን። እዚሁ ቤተክርስቲያን ቅዳሴው የሚያጥረው በፍጥነት ሁሉ ነገር የሚከናወነው ለእናንተ የምንጠነቀቀው ወጣችሁ እንዳትቀሩ ነው። በተለይ ደግሞ ይሄ የበረሃው ሰው ጭንቅ አይወድም ስለሚባል ቀላል ነገሮች እየተነገሩ ምእመናን አናቆያችሁም፣ ባጭሩ ነው የምንናገረው፣ አደራችሁን ምእመናን እየተባለ ለማመጣችሁ እዚህ ያሉት አገልጋዮች የሚለማመጧችሁ ወጣችሁ እንዳትቀሩ ነው። ቤተክርስቲያን ስለምትወዳችሁ እንዳትጠፉ ምክንያት እንዳይሆን ለነፍስ መጥፋት ምክንያት እንዳንሆን ለዚያ ነው የምንጨነቀው እንጂ በሰንበት ቀን እዚህ የማዋል ስልጣን አለን። የገመድ ጅራፍ የሚባለው ጌታ የሰራው ይሄ ነው፣ የቤተክርስቲያኑ ስልጣን ነው። ስለዚህ ተሳዳቢ ሰው ወደ ቤተክርስቲያን እንዳይገባ ይከለክላል። በቤተክርስቲያን መሳደብም እጥፍ ድርብ ኃጢአት መሆኑን ልናውቅ ይገባል። የመጨረሻው ይሄ ያስፈራል። ክፉ ሐሳብ ያለበት ሰው ወደ ቤተክርስቲያን አይግባ ይላል። ምን ያለበት ሰው? ክፉ ሐሳብ ያለበት ሰው ወደ ቤተክርስቲያን አይግባ። እንዲያውም ቅዳሴ እግዚእ ላይ እመቦ ዘቦ ነውረ ህሊና ይቅረብ ይላል። የህሊና ነውር ወይም ነውር የሆነ ሐሳብ ወይም ክፉ ሐሳብ ወይም መጥፎ ሐሳብ ያለበት ሰው ቢኖር ወደ ቤተክርስቲያን አይግባ ይላል። ይውጣ ነው የሚለው፣ ይትከላ ነው የሚለው፣ ይከልከል ነው የሚለው፣ አይቅረብ ነው የሚለው። አይቅረብ ይላል። ግን እንዳትጨነቁ ክፉ ሐሳብ ሲባል ያው በየአእምሯችን የሚመላለሱ ነገሮች አሉ አይደለም? እሱን ማለት አይደለም። ክፉ ሐሳብ ማለት ምን አይነት ሐሳብ መሰላችሁ? አሁን አስቀድሼ ስመለስ እንትናን ግንባሩን ነው ምለው እያለ የሚያስቀድስ ሰው አለ። አንዳንድ ሚስቶች አሁን መጥተው እዚህ እያስቀደሱ ቆይ ስመለስ እሰራለሁ። የታባቱ አሁን ስመለስ ቁርስ አልሰጥህም ነው ምለው፣ ቆይ እሰራለታለሁ እያለች የምታስቀድስ ሴት አለ። ባል ከሆነም እያስቀደሰ የታባቱ አሁን ተመልሼ እሰራለታለሁ ፍርድሜ ነው ማስበላት እያለ የሚያስቀድሰው በተለይ በገጠሩ ያው እዛ በፍልጥም በምንም ነው የሚዳኙት፣ እንደዚህ እንደ ከተማው አይደለም። እንደዛ እያለ እንዲህ አይነት ሐሳቦችን እያሰበ አሁን ለምሳሌ እዚህ ጾሙ ውስጥ አሁን አንዳንድ ሰው ቆይ ጾሙ ይፈታና አሳያለሁ እያለ እየፎከረ የሚጾም ሰው አለ። አሁን ልሳደብ ነበር ግን ጾም ነው፣ ስለዚህ ጠብቀኝ፣ የፋሲካ ጠብቀኝ አጥረገርጋለሁ ብሎ ስድብ ተሸክሞ የሚጾም ሰው አለ። እንዴ ነውር ተሸክሞ የሚጾም ሰው አለ። ያው እንደምታውቁት እኛ ያለችን ሁለት ልብስ ናት፣ ሁለት ቀሚስ ይላል ጌታ ሐዋርያትን ሲልካቸው። ሁለት ቀሚስ አይኖራችሁ ይላል። ስንት ቀሚስ? ሁለት ቀሚስ አይኖራችሁ ይላል። እና ይሄ ሁለት ቀሚስ አይኖራችሁ የተባለው ምን ለማለት ነው? አንዱ ቀሚስ አሁን እኛ እቺ በጾም ምን ለብሳት ቀሚስ አለችን፣ ጨዋ ነን። በዚህ ጾም ጨዋ ነን። የጨዋ ቀሚስ ለብሰናል፣ ያለ መሳደብ ቀሚስ ለብሰናል፣ የማስቀደስ ቀሚስ ለብሰናል። ምናልባት አንዳንዶቻችን ያለ መጨፈር ያለ መጠጣት ቀሚስ ለብሰናል። ያኛው ቀሚስስ አሁን ሳጥን ውስጥ ቆንጆ ሆኖ ተጣጥፎ ተቀምጧል። ቀሚስ መቼ ይወጣል? የፋሲካ ዋዜማ ይወጣል። አሁን ትውልዱ 55 ቀን ይጾምና ቅዳሜ ለእሑድ ዋዜማ ብሎ ጭፈራ ቤት ያድራል። ያኛው ቀሚስ ወጣ ማለት ነው። አሁን በዚህ እግዚአብሔርን እያታለልን ነው። እግዚአብሔር ሞኝ ይመስላችኋል? በእንደዚህ አይነት ሁኔታ አሁን በጣም ብዙ ቀጠሮ ካሁኑ ጀምሮ ቀጠሮ እየያዘ ይኖራል። ጾሙ ይፈታና እዚህ ጋር ጠብቀኝ፣ እዚህ ጋር እንገናኛለን፣ ወይ አንቺ ትመጫለሽ ወይ እኔ እመጣለሁ እያለ ቀጠሮ የሚይዘዋል አጀንዳ ላይ። ጎበዝ፣ በእንዲህ አይነት ሁኔታ አሁን መጾም አይከብድም?
አያችሁ እንዲህ አይነት ነውር ተሸክሞ የዝሙት ሐሳብ ያለበት አይቅረብ የሚለው ቅዳሴ ላይ ያለው አዋጅ ትዝ ይላችኋል። ያን ተሸክሞ መምጣት የመግደል ሐሳብ፣ ወንጀል፣ ክፋት፣ ተንኮል፣ ቂም፣ በቀል፣ ብሔርተኝነት፣ ዘረኝነት ይሄን ተሸክሞ ቤተክርስቲያን ውስጥ መኖር አይከብድም። ጫማ አድርገን እኮ ብንገባ ይሻላል። ሚመናን ጫማ እንዳደረግን ብንገባ ይሻላል። ወንጀል ተሸክመን ከምናስቀድስ፣ ክፋት ተሸክመን ከምናስቀድስ፣ ነውር ተሸክመን ከምናስቀድስ ጫማ አድርገን ብናስቀድስ ይሻላል። ለምን? ጫማው በራሱ ርኩስ አይደለም፣ ለአክብሮት ነው የምናወልቀው። የኛ ችግር ጫማውን አውልቀነዋል፣ በልባችን ግን መርዝ ተሸክመናል። የመጨረሻ ሐሳብ ልንገራችሁ። እባብ ውሃ ሲጠጣ ምኑን ያስቀምጣል? መርዙን አስቀምጦ ነው ውሃ የሚጠጣ። እኛ መርዝ አስቀምጠን እንኳን ውሃ ለመጠጣት ቃል እግዚአብሔር ለመስማት አንመጣ። መርዙንም ይዘነው እንመጣለን፣ መርዙንም እንደገና ተመልሰን ይዘነው እንሄዳለን። እግዚአብሔር በእውነት መርዛማ ሆኖ ከመኖር ሁላችንንም ይሰውረን። በዚህ ጾም በተለይ አንዱ መለማመድ ያለብን ይህንን ነው። ይህንን ካላደረግን ግን ጌታ ጅራፉን ያነሳን፣ ያጸዳናል፣ ይገርፈናል። ያን ጊዜ ልባችን የሌባ የወንበዴ ዋሻ ይሆናልና እንዲህ ከመሆን እግዚአብሔር ሁላችንንም ይሰውረን። አምላካችን እግዚአብሔር ከመቅሰፍት ከመዓት ከመቁጣ ሁላችንንም ጠብቆ የተሻለ ሕይወት ለመንፈሳዊ ሕይወት እንዲያደርሰን የሱ ቅዱስ ፈቃድ ይሆንልን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።